2 ዓመት እስከ አዋቂ ድረስ አለ። ያው 26 ቁጥር ነው፣ በታጣፊ ነው። ይሄም አልሙኒየም ነው። ለማጠብ ከፈለግን ደግሞ እቺኛው ከፍ አድርገን አጥፈን በማኑዋልም በፔዳልም አለ፣ በኤሌክትሪክም ነው ሳይክሉ። ከ8 ዓመት እስከ 10 ዓመት ድረስ ይሆናሉ። ማርሻሎ ኦሪጂናል ነው። BMX ታዋቂ ብራንድ ነው። ዛሬ የምንገኘው በጎ ልደታ የሳይክል መሸጫ ነው። የሚገራርሙ ሳይክሎችን እናያለን። ለትልቅ ሰውም ለልጆችም የሚሆን ይኖራሉ። አብራችሁን ቆዩ። አብረን ሰላም፣ እንዴት ነሽ? ሰላም፣ ትዕግስት እባላለሁ። ጎልደታ ሰራተኛ ነኝ። አሪፍ ሳይክሎች አሉ እዚህ ጋር እንደሚታየኝ ከሆነ። ከስንት ዓመት ልጅ ጀምሮ ነው ሳይክል የምትይዙት? ከ2 ዓመት እስከ አዋቂ ድረስ አለ። ከኋላ ድጋፍ አላቸው። እስከ 7 ዓመት ድረስ ይሆናል። ትሬኒንግ ዊል ስላለው መንቀል ይቻላል ወይስ? ሲለምዱ መንቀል ይቻላል። ወደ ሌላም ደግሞ ማደግ ይችላል። ሳይክሉ ወደ 16 ቁጥር ማደግ ይችላል። ኦኬ። ከዛ እነዚህ ያሉ 16 ቁጥሮች ደግሞ እነዚህ ናቸው። ሌላ ሰው መጫን ይችላል አይደል? ያኛው ይችላል። ይሄ ዕቃ መጫኛ ብቻ ነው ያለው እና ቁጥር ሳይዛቸው ነው ሌላ ልዩነታቸው። ይሄኛው ለስንት ዓመት ልጅ ድረስ ነው የሚሆነው? እስከ 8 ዓመት እስከ 7 ነው። እስከ 6-7 ዓመት ይሆናል። እንደ ፊዚካላቸው ነው ደግሞ ሌላ። እነዚህ ደግሞ ከ8 ዓመት እስከ 10 ዓመት ድረስ ይሆናሉ። እነዚህ 20 ቁጥር ነው የሚባሉት ሉታ ናቸው። ከሌሎች 20 ቁጥሮች ደግሞ የሚለያቸው ድጋፍ አላቸው። እስቲል ባይለምዱ እንኳን እስከ 8 ዓመታቸው 9 ዓመታቸው ላይ ድጋፍ ስላለው በዛ መልመድ ይችላሉ ማለት ነው። ከኋላ መጫኛ አለው። እዚህ ጋርም አለው፣ ፊት ለፊት አለው። የጭቃ መከላከያ የፊት አለው። ከለር የተለየ ነው ድጋፉ። ኤኒ ታይም ሲለምዱ መንቀል ይቻላል። የ2 ዓመቶቹ ምን ያህል ነው የሚሆነው ዋጋው? 14000። በ16 ቁጥር ደግሞ 16500 ነው። በሉታ 19500። ሌላ ደግሞ በ20 ቁጥር ሆኖ ደግሞ BMX አለ። ኦኬ። ስቲል ይሄኛውም ደግሞ ማስገጠም ይቻላል። ድጋፍ የኋላ ከተፈለገ ይቻላል። ከሌላው ደግሞ የሚለየው እዚህ ጋር እንትን አላቸው፣ ማርሽ አላቸው። ሌሎቹ 20 ቁጥሮች ሉታ አሁን የለው፣ ይሄኛው አለው። ማርሻሎ ኦሪጂናል ነው። BMX ታዋቂ ብራንድ ነው። ሌላ 20 ቁጥር ደግሞ ሸሪፍ ነው። ይሄኛውም ለለማጅ ይሆናል። እንደዛኛው ማስገጠም ይቻላል። ከሁለቱ አንቺ አሪፍ ነው የምትይቱ ነው? BMX ቆንጆ ነው። BMX በጣም አሪፍ ዩሮፒያን ስታንዳርድ ስለሆነ እሱ ተመራጭ ነው ብዙ ጊዜ። ይሄኛው አቪያ ነው፣ ለአዋቂ የሚባለው 26 ቁጥር ማለት ነው። በራጅ ነው እንትኑ ጎማው። ማርሻሎ እስከ 7 ማርሻሎ። ሌላው ደግሞ በጣም የሚለየው ነገር ይሄ ስፕሪንጉን ሮድ ላይ ስንሆን ምቹ መንገድ ላይ ስንሆን ኦፍ አድርገን መጠቀም እንችላለን፣ መንገጫገጭ ሳይኖር። አልሙኒየም ነው፣ ፉል አልሙኒየም ነው። የኋላም ሰስፔንሽን አለው። ይሄ ስንት ነው? ይሄኛው 35000 የሚጨምረው ሌላው BMX ነው፣ እሱ 24000። አሪፍ ብራንድ ነው ማለት ነው። ዩሮፒያን ስታንዳርድ ስለሆነ እሱ ይጨምራል። ይሄ ሌላኛው 26 ቁጥር ነው፣ በታጣፊ ነው። ይሄም አልሙኒየም ነው። ለማጠብ ከፈለግን ደግሞ እቺኛው ከፍ አድርገን አጥፈን ማስቀመጥ እንችላለን። ለአፓርታማ ለኮንዶሚኒየም ስፔስ አይዝብንም ማለት ነው። ሌላኛው ለዛ ነው ተመራጭ ብዙ ጊዜ የሚያደርጉት ሰዎች። እስኪ ሲታጠፍ እንዴት ነው? ሲታጠፍ እቺኛዋን ኪሎን ወደ ላይ ማንሳት ነው። ኦኬ። መሳብ ብቻ ነው፣ ሌላ ምንም መሳብ ብቻ። ከዛ እንትን ለማለት ለመጠቀም ስንፈልግ ደግሞ ዘርግተን እቺኛዋን ድጋሚ ከፍ አድርገን እንደዚህ ማድረግ ምንም አያሰጋም ማለት አይከፈትም ነገር ላይ ነው። አይከፈትም። እቺ ማጥበቂያዋ ናት። እቺኛዋ ደግሞ እቺኛው ማጥበቂያ ነው። ከዛ እንጂ አጥበቀና እንደዚህ ያለው መጠቀም እንችላለን ማለት ነው። በሌላም አይነት አለ። ይሄም በሁለቱም በኩል ሰስፔንሽን አለው። እቺና ሰስፔንሽን ይሄኛውንም እንደዛው ነው አጥፈን የምንጠቀመው። ይሄ ከዛኛው ትንሽ ተመራጭ የሚያደርገው አልሙኒየም ቸርኬ ነው። ወንበሯን እንዲዝቅ ማድረግ እንችላለን። ማስተካከል አለ። እቺኛው ደግሞ ማጥበቂያ ናት። የዚህኛው ዋጋ ታጣፊዎች ዋጋ ሁሉም አንድ አይነት ናቸው። በራጁም በአልሙኒየም ቸርኬ 32000 ብር። ይሄም አቪያው ደግሞ ቅድም ያሳየው አቪያ ሌላ ከለር አማራጭ በሲልቨሩ አለው። ስንት ነው ማለት? 35000። በዩሮፕ ስታንዳርድ ነው ወይስ ዩሮፕ ተመርተው ነው የሚመጡት ነው? በዩሮፕ ስታንዳርድ። ጃፓን ነው በብዛት የሚመረቱት፣ ግን በዩሮፕ ስታንዳርድ ነው። ለዛ ነው የጨመረው። BMX 24000 ሆኖ ለዛ ነው በብዛት ሳይክሎቹ እንዳለ እዚህ ያሉት ሜድ ኢን ጃፓን ናቸው። እንኳን ቢመረቱም BMXን ከሌሎቹ ለየት የሚያደርገው ነገር ምንድን ነው? ዩሮፕ ስታንዳርድ ነው። እነዚህ አሁን የሚለያቸው ነገር ከዚህ ጋራ ምንድን ነው ብለሽ ታስቢያለሽ? ማርሹን እየተቆጣጠሩ መንዳት ይችላሉ ልጆች። ሌሎቹ ማርሽ የላቸው። ስለዚህ አሪፍ ነው ማለት ነው። ከስተመሮች መጥተው BMXን ቢመርጡ አሪፍ ነው። እኔ ሪኮመንድ አደርጋቸዋለሁ። እንዴት ነው ከተገዛ በኋላ ለምን ያህል ጊዜ ቢበላሽ ሜንቴናንስ ሰርቪስ ትሰጣላችሁ? ዋረንቲ አለ ለ1 ዓመት። ሜንቴናንስ እዚሁ አለ። በራሳችን ሰው ነው ሜንቴን የምናስደርገው። ሲመጣ ለየብቻ ተበታትኖ ነው የሚመጣው። የሚመጣው እዚሁ ነው የሚገጠመው።
እዚህ እኛ ጋር ተገጥመው ነው የምንሸጣቸው። ያው ከስተመር ምንም ሊያሳስበው አይገባም። ኤኒ ታይም የሆነ ነገር ከተበላሸ መጥተው እናንተ ጋር በነፃ ሜንቴናንስ ያገኛሉ። እዚህ አሁን የሌለ ደግሞ ኤሌክትሪክ ሳይክሎች አሉ። በፉል ቻርጅ 60 ኪሎ ሜትር ይሄዳሉ ለ7 ሰዓት። በማንኛውም ቤታችን ውስጥ ባለ ሶኬት ቻርጅ አድርገን ነው መጠቀም እንችላለን። ፉል አልሙኒየም ናቸው። ባትሪውም ሎክ አድርገን የትኛውም ቦታ መንቀሳቀስ እንችላለን። ባትሪው ሎክ ይደረጋል። ስቲል እሱም ሜንቴናንስ አለኛ ጋር 26 ቁጥርም ስለሆኑ እንትናቸው አክሰሰሪያቸው የትም ይገኛል። ሲጨርስ በሳይክሉ መጠቀም እንችላለን ወይስ ሙሉ ፉል በኤሌክትሪክ ብቻ ነው የሚሰሩት? ዱዋል ናቸው። በማኑዋልም በፔዳልም አለ፣ በኤሌክትሪክም ነው ሳይክሉ። ስለዚህ ባትሪ ሲንጨርስ ወደ ፔዳል ቀይረን መስራት፣ በማኑዋሊ መንዳት እንችላለን። ሳይክሎቹ እነዛ እንደዚህ የሚታጠፋላቸው ወይስ ቀጥ ያሉ ናቸው? በኤሌክትሪክ እስካሁን የለም፣ አልመጣም። ማኑዋል ኖርማል ነው። የጎማ ዲፍረንስ አለው? አይቼ ነበረ ቲክቶክ ላይ ትልልቅ ጎማ ያላቸው ሳይክሎች አሏችሁ እናንተ ጋር? አሁን ለጊዜው እኛ ጋር የለም። 26 ቁጥር ነው ያለው፣ ግን አለ 27 ቁጥር 29 ቁጥር የሚባሉ ጎማዎች አሉ። እንግዲህ ተመልካቾች እንዳያችሁት ነው ሳይክሎች አሉ። አሪፍ ሳይክል ለልጆቻችሁም ለራሳችሁም ከፈለጋችሁ እዚህ ማግኘት ትችላላችሁ። እዚህ ጎልደታ ምንም ነገር የምታጡት አይኖርም። ኤሌክትሪክም አለ፣ ኖርማል ማኑዋልም ሳይክሎች ይኖራሉ። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ መልካም